ሰላም ቤተሰቦች ዛሬ የምናየው ቪዲዮ አይከን ይባላል አፕሊኬሽኑ ስሙ ማለት ነው። የትኛውም ሰው ሲደውልልን ከነ ፎቶ ከነ ሙሉ መረጃው የሚጠቀመውንም ሶሻል ሚዲያ ምን እንደሆነ ያመጣልናል ማለት ነው። ስለዛ ሰውዬ መረጃ እንደዚህም ደግሞ እኛ ቼክ ማድረግ ከፈለግን ስልክ ቁጥሩን አስገብተን የምንፈልገውን ሰው ስለሱ መረጃ ማግኘት እንችላለን ማለት ነው። ብዙ ጊዜ ግን ሲደወል ያው ብዙ ሰዎች የሚጠቀሙት እሱን ያለ ማለት ነው። ዛሬ ከኔ ጋር መጀመሪያ አፕሊኬሽኑን ለማውረድ ፕሌይ ስቶር ላይ እንገባለን። አፕሊኬሽኑ የምታዩትን ይመስላል። አይከን ኮለር አይዲ ኤንድ ስፓም ብሎክ ይባላል። እዚህ ጋር ኢንተርፌሱ ይሄን ይመስላል። ብዙ ተመሳሳይ ስላለ እዩት። ከትሩ ኮለር በጣም አሪፍ ነው ይሄኛው። ትሩ ኮለሩን ያው ሰው ስለምትጠቀሙ ማለት ነው። እሺ እንወጣለን። ሲወርድ አፕሊኬሽኑ ኢንተርፌሱ ይሄን የምታዩትን ይመስላል። ወደ ውስጥ እንገባለን ማለት ነው። እሺ እዚህ ጋር አሎ አክሰስ አለኝ። እዚህ ጋር ቋንቋው እንግሊዘኛ ነው እያለኝ ነው። ኮንቲኒው እለዋለሁ። እሺ እዚህ ጋር ሴት አይከን አስ ዩር ዲፎልት ፎን አፕ ይላል። እዚህ ጋር እዚችኛ አይከን ላይ አድርጌ ሴት አስ ዲፎልት እለዋለሁ ማለት ነው። ሜሴጁም ሁሉም ነገር በዚህ ነው ይመጣልኝ። በዚህ ነው የምጠቀመው ማለት ነው። መረጥኩለት ማለት እዛ ጋር እሺ እዚህ ጋር ጆይን ዊዝ ኤ ሶሻል አካውንት ይላል። በፌስቡክ ነው መቀጠል የምትፈልጉት በጉግል አካውንት በኢሜል እያለን ነው። በጉግል ቢሆን ይመከራል። እሺ ጉግል ለዋለሁ እኔ። በፌስቡክም ማድረግ ትችላላችሁ እናንተ። እሺ እዚህ ጋር አንድ ኢሜል አካውንት ስላለኝ አንድ ብቻ ነው ያመጣልኝ። እናንተ ግን 2-3 ካላችሁ ያስመርጣችኋል ማለት ነው። የምትፈልጉትን ነክታችሁ መቀጠል ነው። እሺ ይሄ ብቻ ስለሆነ ያለው እሱን እመርጣለሁ። በምታዩት መንገድ አመጣልኝ ማለት ነው። እዚህ ጋር ፉል ኔም ይላል። እዚህ ጋር ሙሉጌታ ገብሩ ይላል የኔ ስም። በዚህ ልቀጥል ወይስ ትቀይራለህ እያለኝ እያስመረጠኝ ነው። እኔ መቀየር ስለምፈልግ ኤክስ ላድርግና ሙሉር ልበለው። እናንተ ግን የፈለጋችሁትን ማስገባት ትችላላችሁ። እሺ እዚህ ጋር የምታስገቡትን የምትጠቀሙበትን ፎን ነምበር ስልክ ቁጥር አስገቡ ይላል። እዚህ ጋር ክሊክ አድርግና 9ን በማስቀደም አስገባለሁኝ ማለት ነው። ስልክ ቁጥሬን 9 ይቀድማል። ከዛ ስልክ ቁጥሬን ነው ማስገባው። ከጻፍኩ በኋላ ፎቶ ቼንጅ ፎቶ ብዬ መቀየር እችላለሁ። እዚህ ጋር ክሊክ አድርግና ጋላሪ ገባለሁ። ቀጥታ ከሆነ ካሜራ ገባለሁ። አንስቼ ጋላሪ ላይ ያስቀምጥኩት ካለ ጋላሪ ላይ ገባለሁ። እቺን አድርጋታለሁ ማለት ነው። እንደዚህ መርጬ ራይት እለዋለሁ ማለት ነው። ዋው በምታዩት መንገድ ተስተካክሏል ማለት ነው። እሺ እንደምታዩት ያሉኝን ኮንታክቶች ጠቅላላ በፎቶ አመጣቸው ማለት ነው። እኔ ጋር ግን ፎቶ የላቸው ነበር። ፎቶ ያላቸው ሰዎች ጠቅላላ ስልካቸው መጣልኝ ማለት ነው። ለምሳሌ እዚች ላይ ልግባ። አብርሃም ምትላለች እሷ ላይ ልግባ። እንደምታዩት መንገድ የሚጠቀሙ ሶሻል ሚዲያ መጣልኝ። ቴሌግራም ካላችሁ እኔ ቴሌግራም ስለሌለኝ ነው። ዋናው ኦፊሻል አፕሊኬሽን ማለት ነው። እዚህ ጋር ይደምራታል። ከዛ ነክታችሁ ኢንስታግራም አለ፣ እዚህ ጋር ፌስቡክ አለ። ካላችሁ አካውንት ነክታችሁ ዳይሬክትሊ እሱን ማግኘት ትችላላችሁ ማለት ነው። ፎቶ ይሄን ይመስላል። ስልክ ቁጥሩ እዚህ ጋር አለ ማለት ነው። እሺ ልውጣ። በዚህ መንገድ መጠቀም እንችላለን ማለት ነው። ቀጣይ ደግሞ ስልክ እንዴት ሰዎችን መፈለግ እንደምንችል ስልክ አስገብተን ስማቸውን እንዴት ማወቅ እንደምንችል የምንፈልገውን ስልክ እሱን እዚህ ጋር መደወያ ኪፕ ፓድ አለች። እሷን አንዴ ክሊክ አደርጋለሁ። ከዛ እዚህ ጋር ልጻፍ እስኪ የሆነ ስልክ ቁጥር በዚህ መንገድ ከጻፉን በኋላ እዚህ ላይ ሰርች አለች። እሷን ሰርች እናድርግ። ዋው በምታዩት መንገድ የሰውየው ስም እዚህ ጋር ለቺሳ ኢማላ ይባላል። ስልኩ ይሄ ነው። ፎቶ የለውም፣ ስሙ ግን ይሄ ነው ማለት ነው። በምታዩት መንገድ እንደዚህ ጽፋችሁ
ሰርች ማድረግ ትችላላችሁ ማለት ነው የሰው ስልክ ለማወቅ። እስኪ ሌላ ልሞክር። ጻፍኩና ስልኩን ከጻፍኩ በኋላ ሰርች እዚህ ጋር ክሊክ አደርጋለሁ። እንደምታዩት ነው እዚህ ጋር ዲ ስሊት ንጊዳ በሚል ስም ይሄ ስልክ ቁጥር ተመዝግቧል ብሎ አወጣልኝ ማለት ነው። እሺ ባክ ብዬ እወጣለሁኝ። ኤክስ ብዬ እዚህ ጋር በዚህ መንገድ ስልኮችን አይደንቲፋይ ማድረግ እንችላለን ማለት ነው። የተደወለውን ሲደወል እዚህ ጋር ሴቭ ያላረግነው ካልሆነ ስሙን አውቶማቲካሊ ያመጣልናል። እኛ ደግሞ መፈለግ ከፈለግን በያሳየኋችሁ መንገድ እዚህ ጋር ያጽፈን ስልክ ቁጥሩን ከጻፉን በኋላ አይደንቲፋይ ምትል ትመጣልናለች። ከዛ አይደንቲፋይ እናደርጋለን ማለት ነው። እሺ ቀጣይ የምናየው ደግሞ ምንድነው? እዚህ ላይ ልግባ እስኪ ማም እዚህ ላይ ልግባ ማም የሚለው ላይ ገባሁኝ። ከዛ ይሄን ስልክ ቁጥር ለምሳሌ ብሎክ ማድረግ እችላለሁኝ። እዚህ ጋር 3 ነጠብጣብ አለ። እሷን እንደ ክሊክ አደርጋለሁ። እዚህ ጋር ብሎክ አደረኩት ማለት ነው። ብሎክ በምታዩት መንገድ ብሎክ ሆኗል ይሄ ስልክ ቁጥር። ሴቲንግ ላይ ስገባ እዚህ ጋር ሴቲንግ ላይ ገብቼ ሴቲንግ ውስጥ ድጋሚ እገባለሁ። በምታዩት መንገድ እዚህ ጋር ዘረዘረልኝ ማለት ነው። እቺና እቺን አበራታለሁ። እሺ አሎ አርጋለኝ። እሺ ነካዋለሁኝ። እዚህ ጋር አሎ አረኩ። አሎ ይለኛል። አሎ አረኩት። ወደ ሴቲንግ እመለሳለሁኝ። አሁንም ድጋሚ ሴቲንግስ የሚል ላይ ገባለሁ። እንደምታዩት ሁሉም በርቷል። ይሄ ምንድነው ጥቅሙ? ሾው ቴሌግራም ኮል አይዲ ይላል። እዚህ ጋር ለምሳሌ የሚጠቀማቸውን ሶሻል ሚዲያ ያሳየኛል። ዋትስአፕ እና የቴሌግራም አይዲውን እና የዋትስአፕ አይዲውን ልዩ አይዲ ያለ አይደለ? እነሱን ነው የሚያሳየው ማለት ነው። እሺ ብላክ ሊስት ላይ ልግባ። እዚህ ብላክ ሊስት መጣልኝ። ቅድም ብሎክ ያደረግነው ስልክ ቁጥር ይቀመጣል ማለት ነው። እንደምታዩት ማም ይላል። የማዘር ስልክ ነው። ብሎክ ሆኗል ይሄ ስልክ እያለኝ ነው። እሺ ብዙ ጊዜ የማንፈልገው ስልክ እንዳይደወል በዚህ መንገድ ብሎክ አድርገን መጠቀም እንችላለን ማለት ነው። እዚሁ አፕ ላይ ለማጥፋት እቺን 3 ነጠብጣቧን አንድ ይነካለው። ከዛ እዚህ ጋር አንብሎክ ነምበር የሚል አለ። እሷን አንድ ክሊክ ሳደርገው ኤምፒቲ ሊስት አለኝ፣ ባዶ ነው አለኝ ማለት ነው። አወጣው ማለት ነው ስልኩን። ምንም ብላክ ሊስት የተደረገ ስልክ ቁጥር የለም ማለት ነው። እሺ ያወጣለሁ። አሁን መደዋወል እችላለሁ ማለት ነው። እሺ የዛሬው አፕሊኬሽን ይሄንን ይመስል ነበር። እንደምትወዱትና እንደምትጠቀሙበት ተስፋ አለኝ። ቪዲዮ ከተመቻችሁ ላይክ፣ ለቻናላችን ደግሞ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ያድርጉ። እንደዚህ ጠቃሚ ቪዲዮ ይደርሳችኋል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ባይ ባይ።